የህይወት መርህ አለሽ? የህይወት መርሽ ምንድነው? እኔ አሁን ማለት የምፈልገው ኑሩ ህይወትን ኑሩ። ላይክ ህይወት የሚቆም ነገር አይደለም። ቀናችን እስካልደረሰ ድረስ ወይም ከኛ አቅም በላይ በእግዚአብሔር እጅ የሆነ ነገር ወይ በሽታ ወይ የሆነ ነገር እስካልመጣ ድረስ እግዚአብሔር ጤናና አቅም ትንፋሽ ከሰጠን እንኑር። ግን ስንኖር we have to live a great life and die a great days። ስትሞቺም ተመሰገንሽ ሰው ሆነሽ ሙቺ። መሞት እንዳለ አንርሳ። የኔ መርህ በጣም ብዙ ነው ኤሚዬ። እየቆጠብኩ ቢሆን ልንገርሽ እየቆጠሽ እንዳላባክንብሽ። የተፈጠርንበት ዓላማ አለ። ስንሞት ምን አለ ለሚቀጥለው ትውልድ ትርፍ ሆነን ብንሞት፣ አትሊስት ለጀነሬሽኑ የሆነ ምሳሌ ሆነን ብንሞት። በተለይ ደግሞ እንትን ወዳለሁ፣ ጀግና ሴት በጣም ወዳለሁ። በህይወቴ ላይ ለምሳሌ በራሴ እንትን መሆን እወዳለሁኝ። የራሴን ህይወት በራሴ መምራት፣ የህይወቴ መሪ ከእግዚአብሔር ቀጥሎ እኔ መሆን። የኔን መሪ ማንም እንዲይዝብኝ አልፈልግም። ለማንም ኃላፊነትን መስጠት አልፈልግም። በራሴ ፍቃድ የራሴን ህይወት የመምራት ኃይል እና አቅም እንዳለኝ አምናለሁ። በጣም ግን በማንም ሰው ስር የመሆን ማንም ሰው የህይወቴን መሪ የመስጠት አላማም ፍላጎትም የለኝም። ከዚህም በፊት ብዬዋለሁ፣ ቢበዛ ሞት ነው። ምንም የሚፈጠር ነገር የለም ዓለም ላይ። ቢበዛ ሞት ነው። ምንም ብትወድቁ የትም አደርሱ፣ ብትሞቱ ነው። ሌላ ምንም አይመጣም። እዛ ደረጃ ደግሞ የምትደርሹ ብዙ እየወደቅሽ የተነሳሽ ነው። እግዚአብሔር ጤና እስትንፋስ እና አቅም ከሰጠሽ ምን ትፈልጊያለሽ? አንቺ ተንፍሽ፣ አንቺ ኑሪ።